አመት ሙሉ ለኔ ያዘኑ ለኔ ፈረዱ እያልሽ አመት አሳውሽው ሌላ ነገር ነው። ቆይ እሷም ሌላ ነገር አለ። ያቡ በእናትሽ በፈጠርሽ ካልፈልግሽ አቆማለሁ። ያኔ ድራማ አይደለም ትምህርት ሆናለሁ ነገር ስላለሽ ነው። እኔ በህይወት ከሰማሽ ከአባትሽ ከሰማሽ ይነግራለሁ። ካልፈልግሽ አቆርጣለሁ። ችግር የለም። ውሸት ላይ ለ2000 ህዝብ ውሸት መናገር እኮ ነገ ፈጣሪ ውስጥ አላህ ውስጥ ያስጠይቀኛል። እኛ ለማመን ትንሽ ደግሞ በዛው በአስር ቤት ማያውቁ ልጆች አሉ። አሁን ብዙ ልጆች አስር ቤት ውስጥ አይቶን ወጡ። ብዙ ልጆች ለኔ ብዙ ዋጋ ከፈሉ ልጆችም አሉ። እያዩ ይሆናል። እኔ ረሂማ ነኝ ከሰማችሁ ካያችሁ እና እንደውም ዱባይ ያለችው ልጆች አሉ። እና እኔ በዛ ላይ ደግሞ አበሻ ልጆች ብዙ ኢትዮጵያ ዜጋ ልጆች አስር ቤት ውስጥ አዩን ብዙ ልጆች መመስገን የሚፈልጉ ብዙ ልጆች አሉና በጣም ይወዳቸዋለሁ። ናፍቀሻላችሁ ብዙ ልጆች አይቻለሁ። እና ምን መሰለሽ በዛን ሰዓት ደግሞ ምን ላደርሽ ነበር አስቆመሽኝ። ለምን አዘኑሽ እያለሽኝ ነው። አዘኑልሽና የውትድር ኢትዮጵያ ውትድርና የሰለጠንሽበትን ወረቀት አይተው እቺማ እኮ ከኛ በላይ ነበረች እድል ነው ዛሬ እዚህ ላይ የጣላት አቢብ ይኸውልሽ ያቡ አቢባ ፌደራል ፖሊስና ፖሊሱ ይለያል ደረጃ ማንም ሰው ጠይቂ። ኦኬ ፌደራል ፖሊስ ማለት ለአገሪቷ ነው። ፖሊስ ማለት በደሞዝ ይለያሉ፣ በምንም ይለያሉ፣ በእውቀትም ማለት ነው። አዎ አንቺ ፌደራል ፖሊስ ነበርሽ? አዎ እና እንጂ ተራ ወታደር አይደለም። የጦር ተራ ወታደር አይደለም። አይዲ አለ ከፈለገሽ አሳይሻለሁ። እና ራስ አስፈልግም ማርያም አምኜሻለሁ። እኔ እና ቴንክ ዩ። እሺ ይቅርታ መጀመሪያ ተራ ፖሊስ መስለሽኝ ነው። ፌደራል ፖሊስ እንደነበርሽ አላወቅኩም። እኔ ተራ ወታደር አይደለም። ተራ ወታደር ለፌደራል ፖሊስ ትልቅ ክብር አለኝ። እኔ እናት አላወቅኩም። ለዛ እያልኩሽ ነው። እኔ አልዋሽም። እኔ ቤተሰቦቼ ነው የሚያውቁኝ። በተለይ አባቴ ነው የሚያውቁኝ። እኔ እንደማይዋሻ ልጅ አትዋሽም ይለኛል። እውነት እኔ ከተራ ሰው ጋር ማወራ መስሎኝ ነበር። አም ሶሪ ማሬ ይቅርታ። ቀጤኔ ውድ እና መጨረሻ ላይ ደግሞ እነሱ ለዛ ነው እኮ